ሰላም ሰላም ውድና የተከበራችሁ የቲቲ ግሬስ ፋሚሊዎች እንዴት ናችሁ? እንደምንድን ናችሁ? እኛ ደህና ነን አለን። እናንተ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የትንሱ የገንፎ ቀን ተከበረላት። ባህሉን በጠበቀ ስነ ስርዓቱን በጠበቀ ደስ የሚል ነገር አሳልፋለች። ትላንትና ከአማቿ ጋር ከአላዛር እናት ጋር ትንሽ አለመግባባት እና አለመጣጣም ነገር ተፈጥሯል። ይሄ ለተመልካችም እንደ ሰውኛ ስናስብ ደግሞ ጭራሽ የማይደረግ ነገር ነው። ያደረግሽው ትንሱ እኛ ብንወድሽ ብናከብርሽም እኮ ተገፍተሻል፣ ተበድለሻል ብለን ነበር ስንጮህ የነበረው። ማንኛውም ተከታይሽ በሙሉ ያንቺ ቤተሰብ በሙሉ ማለት ነው ስለሚወድሽ ስለሚያከብርሽ ተበድለሻል ተበድለሻል ብሎ ነበር ሲጮህልሽ የነበረው ማለት ነው። አሁን ግን እያደረግሽው ያለሽው ግን በጣም 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 ካንቺ የማይጠበቅ ነገር ካንቺ እኔ እንደራሴ ማለት ነው ካንቺ የማልጠብቀው ነገር ነው። አንድ ሰው ይቅርታ ሲባባል ከውስጡ ያለው ነገር ቅሬታ ሁሉ ፍቆ ነው ይቅርታ የሚለው ማለት ነው። ይቅርታ ለጫጫታው ማለት ነው። መዳም ከልጇ ጋር አልተኛችም እየተሯሯጠች ነው። እና እንግዲህ ዋጡት ምንም ማድረግ አይቻልም። እና ትንሱ ማለት ነው ትላንትና በጣም ጥፋት ነው ያጠፋችው ማለት ነው። አንድ ሰው ይቅርታ ከተባባለ ተጸጽቻለሁ፣ አጥፍቻለሁ፣ በድዬሻለሁ ብላ ከአንድ ሶስት አራት ጊዜ እግሯ ስር እንደ እናት እንግዲህ እሷ ትንሽ ናት። የአላዛር እናት ደግሞ እናት ናት። ምንም እንኳን ብታጠፋ እናት እናት ናት እንዴ! እንዴት ነው በአላዛር ወዳ የአላዛር እናት የምትጠላው? ኦኬ ብትጠላትስ ይሄን ያክል ማድረግ ነበረባት ወይ? እውነት ሀራም ነው የምታደርገው ነገር ከእሷ የማይጠበቅ ነገር ነው። አዎ ተበድላለች፣ አዎ ተገፍታለች፣ አዎ ብዙ ስቃይ አሳልፋለች። ግን ደግሞ ስቃይ በስቃይ መጥፎ ነገር በመጥፎ ነገር አይደለም መመለስ ያለብን። ኦኬ እች ሴትዮ እኮ በድያለሁ፣ አጥፍቻለሁ፣ ይቅርታ ብላ እኮ መጥታለች አይደለ እንዴ? እንደ ትልቅነቷ ዝቅ ብላ ለልጇ እንግዲህ ትንሱ ልጇ ናት። ይቅርታ ብላ እግሯ ስር ተደፍታ ከአንድ ሶስት ጊዜ ለምናታለች። እሺ ብላ ተስማምታ ታርቃለች። አሁን ትላንትና ያደረገችው እናቷም እሷም ትክክል ናቸው? ትክክል አይደሉም። ስለዚህ ሁላችሁም ቤተሰቦች ማለት ነው ትንሱ ስታጠፋ አይዞሽ በርቺ ማለት የለብንም። ጥፋቷን ማረም አለብን። ትክክል አይደለም ያደረገችው። ዛሬ የተከበረው የገንፎ ስነ ስርዓት በደማቁ ተከብሯል። ደስ በሚለው ሰዓት ደስ የሚለው ጊዜ ምርጥ የሆነ ባህል ማለት ነው። ግን እናት የአላዛር እናቱ አለመኖሯ ግን በጣም ቅር ብሎናል። ምክንያቱም አንድ ሰው ይቅርታ ተባብሎ ከተታረቀ በኋላ ወደኋላ ተመልሶ ሌላ ነገር መፍጠር ልክ አይደለሽም። በዚህ ሰዓት አንቺ እኮ ጥሩ ጥሩ ነገር በምታስቢበት ሰዓት እንዴት ነው ቆዩ እስኪ ልጆቹ ገቡብኝ እና ይቅርታ እንግዲህ ተቆራርጦም ቆራርጠንም ጎማምደንም ብንለቀው ቪዲዮ ያው ትረዱናላችሁ። የራሳችን ቤት የራሳችን ሀገር እስከምንገባ ድረስ እንግዲህ ትረዱናላችሁ ብዬ አስባለሁ። እና አልሙሂም ወደ ቁም ነገሩ ስመጣ ማለት ነው ትላንትና የተደረገው ነገር በጣም ትክክል አይደለም። ስለዚህ አላዛር እናትህን ማስከበር አለብህ። እናት
እናት በህይወት እያለች እናታችን መውደድ አለብን። እናታችን ማክበር አለብን። እንዴ ይሄ ሁሉ መስዋዕት የከፈለችው ይሄ ሁሉ ነገር ያደረገችው እኮ ለሰላም ለፍቅር ብላ ነው። እንዴ እናቷን እንደዚህ እየተንከባከበች እንዴት ነው ያንተ እናት እንደዚህ የምታረገው? እንዴ ትንሱ ትክክል አይደለሽም። ምንም እንኳን ሰው እኮ ያጠፋል። እኛ ሁላችንም እናጠፋለን፣ እንሳሳታለን፣ ክፉ ነገር እንሰራለን ሁላችንም። ግን እያወቅንም ከጥፋት ላይ ጥፋት ከጥፋት ላይ ጥፋት መቀጠል የለብንም። ልክ እንደ ማሚ ተጸጽታ ይቅርታ ብላለች አይደል እንዴ? ይህን እንደዚህ ማድረግ አልነበረብሽም። አሁን የዛሬ ደስታ ይህንን ብትካፈል ምን ችግር አለው? ምን ችግር አለው? እንዲህ የምታረጉት እውነት በጣም ነው ያዘንኩት፣ በጣም ነው ያፈርኩት በዛሬው ነገር የተደረገው ማለት ነው። ምንም እንኳን ያው ሰርሞኒውን ይሄ የገንፎ ስነ ስርዓቱን ብዙ ነገር ቢደረግም ግን ማሚን ብትጨመርበት በጣም 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 ደስ የሚል ጊዜ ይሆን ነበር። እና አንቺ ባልሽን የምትወጂ ትዳርሽን የምትወጂ ቤትሽን የምትወጂ የምታከብሪ ከሆነ ግዴታሽ ነው የባልሽ እናትን ማክበርና መውደድ ግዴታሽ ነው። እንዴ ምንድነው የሚባለው አባባል አለ። ባልም ወደሽ ጺምም ጠልተሽ አይሆንም። ጭራሽ የማይሆን ነገር ነው። እናቱ ከወደድሽ እዚህ ላይ ያንቺ ቤተሰቦች ተሰብስበው የአላዛር እናት ማግለል ማለት ሀራም ነው። እውነት በጣም ከባድ ነው። እንዴ አንቺም እኮ ነገ በቃ ወልደሻል እኮ እናት ሆነሻል እኮ ስሜቱ ይገባሻል አይደለ እንዴ? እንዴት ነው አላዛርስ ምን ይሰማዋል ብለሽ አታስቢም? እውነት ባልሽን የምትወጂ የምታከብሪ ከሆነ እንዴት ነው እሱ የሚያስከፋው ነገር የምታረጊው? ነውር አይደለ እንዴ? ምንም ነገር እኮ እሷ እኮ የመውለጃሽን ሁሉ ወርቋን ሁሉ ምንስ ምን ያላደረገችው ነገር አለ አንቺ ለመካስ ብለሽ? በዚህ የራስሽ እናት እየተንከባከብሽ የራስሽ እናት እያሞገስሽ የባልሽ እናት እንደ ቆሻሻ እንደ ክፉ ነገር እንደ እንትን እያደረግሽ መሄድ ይህንን ትልቅ 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 ጥፋት ነው። ትልቅ ስህተት ነው። ትዳርሽን የምትወጂ ባልሽን የምትወጂ ቤትሽን የምትወጂ ከሆነ ቤተሰብ እንደ ቤተሰብነቱ ነው። እች ሴት እናት ናት፣ አያት ናት። ከደሟ ተደባልቀሻል። ምንም ምንም እንኳን ብትኮራረፉ ምንም እንኳን ብትጣሉ ምንም እንኳን ብትደራረጉ ተቀላቅላችኋል። አያትነቱ መቼስ አትፍቂውም። አያት ናት እች ሴት። ምን አለበት የመጀመሪያ ልጇ የልጅ ልጇ ብታይ ምን ችግር አለበት? ደስታውን ላይ ብትካፈል ምን ችግር አለበት? አንቺ እች ቀን እንደውም ዋጥ አርገሽ ሆድሽን ሰፊ አርገሽ ማሳለፍ ያቅትሻል? ስንት ነገር ችለሽ ስንት ነገር ተሰቃይተሽ ስንት ነገር አሳልፈሽ እንዴት ይሄንን ይከብድሻል? ነውር አይደል? እንዴት በዚህ ሰዓት ሂጂልኝ አንቺ የሰራሽው ምግብ አልበላም እንደዚህ ነው እንደዚህ ነው እያልሽ አንቺና እናትሽን በክፉ ነገር ታደርጊያለሽ። አንቺ ነበር እኮ ሁለታቸው እንዲስማሙ እንዲፋቀሩ እንዲከባበሩ ማድረግ የነበረብሽ። እንዴ እንደዚህ መሆን የለበትም። በነገራችን ላይ በሰላም መገላገልሽ እዚህ ደረጃ በመድረስሽ ይሄ ሁሉ ነገር ፈተና አሳልፈሽ ደስ ብሎናል። ግን ደግሞ ጥፋት ስታጠፊ ችግር ስትፈጥሪ ደግሞ ኖ ማለት ግዴታችን ነው። እንግዲህ ሁላችሁም ቤተሰቦች ማለት ነው ይቅርታ ልጅ እየገባብኝ ነገራችን ላይ ስለተናደድኩኝ ነው እንደዚህ ያወራሁትና ማሚን አለመኖሯን ትላንትና በተፈጠረው ነገር እና
ዛሬ ደግሞ ደስታው ላይ አለማየቴ ነው የተናደድኩት። እና ግን ዛሬ የተደረገው የትንሱ ፕሮግራም እኔ የመጀመሪያዬ ነው። እንደዚህ ነገር አለ እንዴ? እኔ አላውቅም ነበርና ምን ይሄ ልጅ እኮ እና እንደዚህ አይነት ባህል እኔ ማለት የመጀመሪያዬ ነው። አንዲት ልጅ ስትወልድ ማለት ነው። ምንድነው አሁን ትንሱዬ በሆነ ቅጠል እየታጠበች ነበር። ምናልባት ካያችሁት ቪዲዮ ማለት ነው። እና ከታጠበች በኋላ እንደዚህ ገንፎ ተገንፍቶ ከተገነፋ በኋላ 7 ጊዜ ነው ስንት ጊዜ እልል ተደርጎ ከዛ ሄደው ለሷን ሲያጎርሷት እልል በተባለበት 7 ጊዜ ነው 3 ጊዜ እልል የተባለበትን እሱን አጎረሷት። ብቻ ብዙ ነገር አለ። እኔ የመጀመሪያዬ ነው እንደዚህ ሳይ ማለት ነው። እንደዚህ አይነት ማለት ብዙ አሁን ሩታ ወልዳለች። ነፂ ወልዳለች። ብዙ ሰዎች ወልደዋል በሚዲያ የምናውቃቸው ማለት ነው። እነ ናሂ ስትወልድ የናሂ ሚስት ማለት ነው። እነ ውብዬ እነሱ አሁን ብዙ የምናውቃቸው በሚዲያ ላይ ማለት ነው የወለዱትን አይቻለሁ። ግን እኔ እንደዛሬ እንደዚህ አይነት ባህል እኔ አይቼ አላውቅምና። እንደዚህ ነው ወይ በየሀገሩ በየባህሉ በየሀገሩ በየተለያየ ባህል ይሄ የምን ባህል ነው? አሁን የትንሱ ፕሮግራም የተደረገበት ፕሮግራም የምን ባህል ሀገር ነው? ነው ወይስ ሁሉንም ሴት ሲወልዱ እንዲህ ነው የሚደረገው ማለት ነው? እኔ አሁን በእኛ እስልምና አንዲት ሴት ልጅ ስትወልድ የሚደረገው ነገር አለ። የሚደረገው ራሱን ማለት ሸሪዓ የሚፈቅደው ነገር የሚደረግ አለ በእኛ ማለት ነው። በእኛ ሙስሊም የተባለ ማለት ነው ሙስሊም የተባለ ጠቅላላ በአለም ያለው ማለት ነው። ሴት ልጅ ሲወለድ ወንድ ልጅ ሲወለድ የራሱ ሸርጥ አለው። የራሱ ህግ አለው። በእኛ ሃይማኖት ማለት ነው። እና ይሄ ዛሬ ያየሁት የትንሱ ቤት ፕሮግራም ግን እውነት በጣም ደስ የሚል ባህል አለን። ባህላችን ወጋችን እሴታችን ሳናጠፋ በእንደዚህ ልጅም ሲወለድ ሰርግም ሲደገስ በቃ አለ አይደለ ዘመናዊነት ብዙ ባናበዛ የባህላችን ብንጠቀም የባህላችን በቃ ማለት እንደ ዘመናዊ ተደርጎ እንደ ባህላችን ብንጠቀም በጣም የሚያማምር ባህል አለን። በጣም ደስ የሚል ለአይን የሚስብ ህብረት መተሳሰብ አለን። እና ይሄን ነገር ብናጠነክረው ሁላችንም የሚዲያ ተጠቃሚ የሆናችሁ በሙሉ ማለት ነው። ያ የድሮ ባህላችን እያመጣን እንደ አዲስ እንደ ዘመናዊ አድርገን ብናሳይ ለአለም ብናሳይ እውነት በጣም ባህላችን አንደኛ እውቅና ታገኛለች። ሁለተኛ ደግሞ ሀገራችን የብዙ የማያውቋትን ሀገር የብዙ እውቅና ታገኛለች ብዬ አስባለሁ ማለት ነው። እኔ የመጀመሪያዬ ነው። ወላሂ እንደዚህ ሳይ እኔን ወለደች ወዲያው እኔ እንጃ ምንም ነገር ያየሁት ነገር የለም ከሌሎቹ ማለት ነው። ብዙ አሉ ሚዲያ ተጠቃሚ ሆኖ የወለዱ ልጆች የምናያቸው ማለት ነው። ምንም ያደረጉት ነገር የለም። ይሄ ቤቢ ሻወር ምናምን የሚባለው ነገር እሱን እንደ ዘመናዊ ሆኖ ከባህላችን ወጣ ያለ ነው። የሚያደርጉት የነበረው ግን እንደ ዛሬ ግን ባህሉ በጠበቀ ስነ ስርዓቱ በጠበቀ ምንም እንኳን ማሚ ባትኖር ቅር ቢለንም ግን ደስ የሚል ፕሮግራም አሳልፈዋል። ትንሱዬ ከጥፋትሽ ታረሚ። አላዛርም ትዳርህን የምትወድ ሚስትህን የምትወድ የምታከብር ከሆነ የእናት በህይወት እያለች
እናትህ ምርቋን አትርፍ። ምርቃን የአባትና የእናት በጣም ነው የሚጠቅማችሁ። ስለዚህ እናትህን አስከብር።